የጥብሱንና የሰላጣሽን አሰራር አሳይኝ ብላችሁኛል። ይሄን አሳያችሁ ነው። አሰላሙ አለይኩም እንዴት ናችሁ? መጥበሻ ላይ ሽንኩርትና ዘይት ካደረኩኝ በኋላ እንደዚህ በቁመቱ የተከተፈ በስሱ የተከተፈ የበሬ ስጋ ነበር። እሱን በደንብ ተጠብሱታላችሁ። ውሃውን ወልዶ ቂጡ መያዝ እስኪጀምር ድረስ በደንብ ተጠብሱታላችሁ። ከዛ ነጭ ሽንኩርት የምታደርጉት ከፈርጁ ሲተፈጨና ታደርጉ አዲስ ከትፋችሁ አድርጉ። ኮረሪማ አደረኩኝ፣ ሮዝመሪ የደረቀ ቅጠል ያደረኩት፣ አንድ ማንኪያ አዋዜ ያደረኩበትና አሁን በደንብ ነው የምትጠብሱት። እየወጋችሁ ስጋውን እያያችሁ በደንብ ሲበስልላችሁ መብሰል ሲጀምርላችሁ የሞቀ ውሃ ታደርጉበትና አሁንም ትተውታላችሁ። እኔ መረቅ እንዲኖረው ስለፈለኩኝ ነው። አሁንም ትተውታላችሁ በደንብ እንትን ይበል። ከዛ አንድ የሻይ ማንኪያ ያህል ቅቤ ያደረኩኝ፣ ጨው አደረኩበት፣ ከዛ ቲማቲም አደረኩበት። ቲማቲሙ ትንሽ መሞት ሲጀምር በቁሙት የተከተፈ ሽንኩርትና ቃሪያ ጨመርኩበት። መብሰሉን እያያችሁ እናንተ። ለሰላጣው ደግሞ የምጠቀሙት ሽንኩርት፣ ቲማቲም፣ ሰላጣ፣ ኪያር ካላችሁ ኪያር አርጋችሁ ከከተፋችሁ በኋላ አንድ ሎሚ፣ አቼቶ፣ ነጭ ሽንኩርት፣ ቆንጆ በርበሬ፣ ትንሽዬ ዘይት የረሳሁትም ሙሉት። በቃ ይሄን ነው የምጠቀመው። ትንሽ ሚጥሚጣ አርጋችሁ እሷን በደንብ ታወዱታላችሁ። ሰላጣ የሚጣፍጠው ደግሞ አቼቶ ሲበዛበት እንደሆነ ገብቶኛል። በደንብ እያበዛውበት ነው አቼቶ። በቃ ይሄ ነው።